ሳይሆን ቅዱስ ቁርባንን ደግሞ ስናይ በቃ በመለወጥ የክርስቶስ ስጋና ደም በሆነ ምስጢራዊ በሆነ መንገድ ከእርሱ ጋር ተያይዞ መስዋዕት ይሆናል። መስዋዕት ሲሆን ደግሞ የሚደጋግም አይደለም። ከክርስቶስ ጋር ይያያዛል ስንለው አንድ ጊዜ ከቀረበው መስዋዕት ጋር ነው። እየተደጋገመ የሚቀርብ አይደለም። አንድ ጊዜ በመስቀል ላይ የቀረበው ነገር ያ ሁልጊዜ ሕያው ሆኖ ሁሉም ነገር ከዚያ ጋር ሲተያይ፣ ከዚያ ጋር ሲገናኝ፣ ከዚያ ጋር ህብረት ሲኖረው፣ ከዚያ ጋር ሱታፌ ሲኖረው ለእግዚአብሔር ደስ የሚያሰኝ ይሆናል ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ከብሉይ ኪዳን ዘመን ጀምሮ ለእግዚአብሔር የሚቀርቡትን ዕጣን እንደዚህ የመሳሰሉ መስዋዕቶች ታቀርባለች። ግን መስዋዕቶቹ ከነ ሚስጥራቸው ከነ ፍጻሜያቸው ከክርስቶስ ጋር ሆነው ጋር ስንል ጎን ለጎን አይደለም። እሱን የእሱ መስዋዕት መግለጫ ሆነው ነው የሚቀርቡት። የእሱ መስዋዕት ማሳያ ምሳሌ የሆኑ አብረው ይቀርባሉ ማለት ነው። በዚያም ተቀባይነት ኃይል ያገኛሉ ማለት ነው። ለስርየተ ኃጢአት የሚለውን በዚህ ነው የምንገነዘበው። ዕጣን እንግዲህ ስርየተ ኃጢአት በክርስቶስ ደም በመስቀል ላይ በተደረገው ነው የሚገኘው። ስለዚህ እነዚህን ለኃጢአታችን ስርየት ተቀበልልን ሲል የክርስቶስን ሕማም፣ የክርስቶስን ሞት፣ የክርስቶስን መስዋዕት እያነሳ ነው ማለት ነው። ካህኑ እግዝእትነ ማርያም ያርጊ ጸሎተነ ይላል። እመቤታችን ድንግል ማርያም ጸሎታችንን እናሳርጊልን። ይሄ የጸሎት ሃይራርኪ አለ ነገራችን ላይ በሰማይ ራእየ ዮሐንስ ላይ አይታችሁ ከሆነ ጸሎት ዝም ብሎ ቀጥታ አይደለም የሚያደርገው። ጸሎት በቅዱሳን ጸሎት ኃይል እያገኘ ነው የሚያደርገው። ለዛ ነው በመልአኩ እጅ የቅዱሳንን ጸሎት በዕጣን አምሳል አሳረገ ይላል። የቅዱሳንን ጸሎት በዕጣን አምሳል አሳረጉት ይላል መላእክት ማለት ነው። እና የቅዱሳን ጸሎት ቀጥታ ወደ እግዚአብሔር ለምንድን ነው የማይሄድ? በመላእክት እጅ ለምን ገባ ካል በሰማይ ያሉ ቅዱሳን መላእክት ጸሎታችን ላይ ኃይል ይጨምሩበታል። ምክንያቱም እነሱ ለእግዚአብሔር በጣም የቀረቡ ስለሆኑ የጸሎታቸው ኃይልም በዚያ ልክ ነው እና በቅዱሳን ጸሎት ይታገዛል ጸሎታችን ነው። እና ድንግል ማርያም ደግሞ ከዚያ ሃይራርኪ ላይ የመጨረሻዋ ነች። እና ለዚያ ነው ይህንን ሃይራርኪ ለማሳየት ነው አሳርጊልን የሚለው። መጨረሻ ላይ ጸሎታችን ወደ እግዚአብሔር ወደ ስሉስ ቅዱስ በዕጣን አምሳል ዕጣን ወደ ሰማይ እንደሚወጣ የእኛም ጸሎት ወደ እግዚአብሔር ፊት ይደርሳል ማለት ነው። ዶክሶሎጂ ኦፍ ክሪኤሽን አለው። ስነ ፍጥረትን ያነሳል። የቀደሙ አባቶችን መስዋዕት ያነሳል እና አቤል ጀምሮ እና እግዚአብሔር ከጥንት ዘመን ጀምሮ መስዋዕትን የሚቀበል የሚወድ በበጎ ሕሊና በደግ አእምሮ የተቀረቡ መስዋዕቶችን ሁሉ ሲቀበል ይኖራል እንደሆነ ያሳያል። ከዛ አንድ ሁለት ነገር አንስቼ ይጨርሳለሁ። እዚህ ጸሎቱ ላይ ጠንከር ያሉ ነገሮች አሉ። ምን ይላል? አበነንሱ በቅድሜ ከመስዋዕተ ነባቢት መስዋዕትን ወደ ውስጠኛይቱ መጋረጃ እና የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከትን መስዋዕት እንሰዋ ዘንድ ስጠን ይላል። እንሰዋ ዘንድ ማለት ያው የጌታችን የሰዋውን መስዋዕት አናምኔሲሱን ምልክቱን ማድረግ ነው እንጂ ክርስቶስ በየቀኑ የሚሰዋው ነው አይደለም። አንድ ጊዜ የተሰዋው መስዋዕት ነው በቤተክርስቲያን ሁል ጊዜ ያው የምንኖር እና እሱን እናቀርብ ዘንድ ስጠን ነው። አበነንሱ በቅድሜከ ይህንን ስጠን ነው የሚለው። ይቺ ምንድን ነች? ወደ ውስጠኛይቱ መጋረጃ የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከት መስዋዕትን እንሰዋ ዘንድ ስጠን። ይቺ ቅዱስ ጳውሎስ አንድ ጊዜ መስዋዕትን አቅርቦ ወደ ቅድስተ ቅዱሳን ገባ ያላት ነች። ወደ እችን በመስዋዕት ነው የሚገባባት። የክርስቶስ መስዋዕት ባይቀርብ ኑሮ ወደዚች ቅድስተ ቅዱሳን መግባት አይቻልም። ምክንያቱም ቅድም ታላቁ ሲያቀርብልን የነበረው ይሄ ምድራዊ የነበረው ምልክት ምሳሌ የነበረው እንኳ
ጥላ የነበረው የኦሪት ድንኳን ቤተ መቅደስ ወደ ቅድስተ ቅዱሳኑ የሚገባው ሊቀ ካህኑ ነው። እነሱም በዓመት አንድ ጊዜ የመስዋዕት ደም ይዞ ነው የሚገባባት እና ይቺ መስዋዕት ወደ ቅድስተ ቅዱሳን ወደ ውስጠኛይቱ መጋረጃ የምታገባዋ መስዋዕት ያቺ በብሉይ ኪዳን ሊቀ ካህናቱ በዓመት አንድ ጊዜ ይዟት የሚገባው ክርስቶስ አንድ ጊዜ ያቀረባት መስዋዕት ነች እና እሷን እናቀርባለን ነው የሚለው። የመስቀሉን የሕማምህን የሞትክን የመስዋዕትን መታሰቢያ እናደርጋለን ነው። ያንን ነው በዕለተ ዓርብ የተደረገውን ነው እና ወደ ዕለተ ዓርብ ሂደን ነው ከእሱ የምንሳተፈው እንጂ የሚደጋገም አይደለም። አንድ ጊዜ የሚቀርብ ነው። የምታገባ ይላል። አሁን በጣም ኢንተረስቲንግ ነገር ተመልከቱ። ወደ ቅድስተ ቅዱሳን ሊቀ ካህናቱ በዓመት አንድ ጊዜ ነው የሚገባ ብለናል። አሁን ግን እኛ እንገባለን። ሊቀ ካህናቱ ኢየሱስ ክርስቶስ ብቻ አይደለም ወደዚያች የሚገባባት፣ እኛም እንገባባታለን። የምታስገባንን መስዋዕት እያለ ነው። እንተ ታበው ወደ ቅድስተ ቅዱሳን የምታገባ ነው እንጂ ያስገባች አንድ ክርስቶስ ብቻ አይደለም ወደ ቅድስተ ቅዱሳን የገባው። ወደ እግዚአብሔር ፊት፣ ወደ ገጸ አብ፣ ወደ እዝነ አብ ማለት ነው። እኛም ደርሰናል። በክርስቶስ ስራ በመስዋዕትነቱ ምክንያት እኛም የምንገባው ሆነናል። አሁን የቤተ መቅደስ መጋረጃ ተከፍቷል። በመሰዊያውና በእኛ መካከል የተዘጋ አይደለም ያለ፣ ይከፈታል። እኛም እንገባበታለን ማለት ነው። ስለዚህ በአዲስ ኪዳን የብሉይ ኪዳኑ ሊቀ ካህን ብቻውን ገብቶ የኃጢአት ማስተስረያ አቅርቦ ነበር የሚወጣው። የአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ግን እሱ ብቻ ሳይሆን እኛንም ነው ያስገባል። ወደ ቅድስተ ቅዱሳን አስገብቶናል እና የቤተ ክርስቲያን ላይ የሚፈጸመው የክህነት ስራ፣ በቤተ ክርስቲያን ላይ የሚቀርበው መስዋዕት፣ በቤተ ክርስቲያን ውስጥ የሚደረገው ጸሎት በቅድስተ ቅዱሳን ውስጥ የሚደረግ ነው። ክርስቶስ በገባባት በቅድስተ ቅዱሳን በመጋረጃው ውስጥ በቅድስተ ቅዱሳን ውስጥ የሚቀርብ ነው። ይሄ መቼም በጣም እጹብ ድንቅ የሆነ ምስጢር ነው። ይህንን እያሰብን የሆን ግን ቅዳሴ የምናስቀድሰው በተለይ ካህናት፣ ዲያቆናት፣ ቀሳውስት ቅድስተ ቅዱሳን ውስጥ እኮ ነን ያለ ነው። ክርስቶስ የገባበት ቅድስተ ቅዱሳን ውስጥ ሆነን ነው የምናገለግለው። እሱ የገባበት ቦታ ውስጥ ነው ያለ ነው። ሰማይ ገጸ አብ እዝነ አብ ነው። እግዚአብሔር ቀጥታ የሚሰማው ቀጥታ የሚቀበለው ጸሎት ቀጥታ የተቀበለው መስዋዕት እሱ ውስጥ ነው ያለ ነው ማለት ነው። እና እዚህ ውስጥ ይህንን ነው ካህኑ እያነሳ የሚጸልየው ማለት ነው። ከዚህ ሚስጥር የተነሳ መቼም የሰው ልብ ይረዳል። በጣም የሚያስፈራ ግን እግዚአብሔር የሰጠን ጸጋ ስለሆነ የምንቀበለው ነው ማለት ነው። ቅዱስ ጳውሎስ ይህንን ገልጿል። ከነገራችን ላይ የዕብራውያን ትርጓሜ ነው ብያቸዋለሁ ቅዳሴያችን። ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ላይ ምን ይላል? እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን አለ። እንገባለን ነው፣ እኛ እንገባለን፣ ድፍረት አለን። በብሉይ ኪዳን ሊቀ ካህናቱ ብቻ ነበር የሚገባ። አሁን ግን እኛም እንገባለን። በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን እሱ ገብቶ እኛን ያስገባ ማለት ነው። ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ወዴት ነው የምንቀርበው? ወደ ቅድስተ ቅዱሳኑ። በምን በኩል? በመረቀልን በአዲሱ መንገድ። በምንድን ነው የመረቀልን? በስጋው በኩል፣ በመስዋዕቱ በኩል። አሁን እኛ ወደ እግዚአብሔር ወደ ቅድስተ ቅዱሳን በምንገባበት በቅዱስ ምስጢር በኩል በመስቀል ላይ በቆረሰው ስጋው ባፈሰሰው ደግሞ እኛ በምስጢር በምንካፈለው በዚህ እንገባለን። ድፍረት አለን።
ድፍረት አለን ማለት ኮንፊደንስ፣ ድፍረት ማለት የብልግና ድፍረት አይደለም። ከእግዚአብሔር የተሰጠን ድፍረት አለ ነው። እግዚአብሔር ፈቅዶልናል፣ ይሄ ተሰጥቶናል ይላል ቅዱስ ጳውሎስ። እና ያ የተሰጠንን ነገር እኛ በየዕለቱ ቅዳሴ ስንገባ የምንገባበት ነው ማለት ነው። ለቤተ ክርስቲያን ጸሎት ያቀርባል። ከተዘከራ ለቅድስት አሐቲ ቤተ ክርስቲያን። በእውነቱ ቤተ ክርስቲያን በዓለም ሁሉ ላለችው ቤተ ክርስቲያን ከዚህ የተሻለ የምጸልይበት ጊዜ የለም። ቅድስተ ቅዱሳን መግባቷን በመስዋዕቷ በኩል እያሰበች ለቤተ ክርስቲያን ሁሉ ትጸልያለች። ለሁሉም ከአጽናፍ እስከ አጽናፍ ላለች ቤተ ክርስቲያን፣ ለአንዲት ቤተ ክርስቲያን ትጸልያለች። መጨረሻ ላይ ይተረጎማል የዕጣን ጉዳይ። ዕጣንማ ክርስቶስ ነው፣ ማዕጠንቷም ድንግል ማርያም ነች። ራሱን ለአባቱ የተወደደ መስዋዕት አድርጎ ያቀረበ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ዕጣን ነው ብለው ሚስጥሩን ጨርሰው ይሄ የምናቀርበው ከፍጥረት ወስደን ለእግዚአብሔር የምናቀርበው ዕጣን እንኳ በዚህ መንገድ ከክርስቶስ ጋር ኅብረት ኑሮት ለእግዚአብሔር በጎ መዓዛ ሆኖ እንደሚቀርብ ተርጉመው ጸሎቱን ይጨርሳሉ ማለት ነው። እንደው ትንሽ እንደመነሻ ይህን ያህል ይበቃናል። ወደ ወንድሞቻችን፣ ወደ አባታችን፣ ወደ ቀሲስ በኩል ወደ መምህራኑ እንሄዳለን። ቀሲስ ወደ እርስዎ ልምጣ። ቀሲስ ወጡ። እሺ፣ ታላቁ ወደ አንተ ልምጣ። እሺ፣ አብዛኛውን ክፍል መምህር ብሎታል። ቃሉን ያሰማልን፣ እግዚአብሔር ይስጥልን። በጣም እየተማርንበት ነው። ይህንን ቅዳሴ ማለት እንዳንዘነገው እፈራለሁ። ከስር የምንማር ልጆች እንዳንዘነገው እፈራለሁ። ማለት ያው ብዙ ቢወጉ ይዘነጉ አይደለ? አሁን ቅድም የተነጋገርናቸው ምስጢራት ራሱ በልቡና መጠበቅ ያስፈልጋል፣ በደንብ አድርጎ ማለት ነው። ምናልባት ስለ መጋረጃው የተወሰነ ነገር ማለት ፈልጋለሁ እኔ። ምክንያቱም ቤተክርስቲያናችን አንበዝንብሊ መንጦ ላይ ትዘጋለች የሚል አይነት ሀሳብ በሌሎች ሰዎች ስለሚሰነዘር ማለት ነው። እና ያው እንደምታውቁት ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው መንጦ ላይ ሳትዘጋ ምንም አይነት ምስጢር አትፈጽምም። ኢቨን እኛ ልጆች እያለን ራሱ ኪዳን ሲደረስ መንጦ ላይ ተዘግቶ ነው። ኪዳን ሲደርስ ራሱ በቃ እንትን አንልም፣ ከፍተን አንፈጽምም ምንም አይነት ምስጢር አይደለም። ቅዳሴው ኪዳኑ ማለት ነው። አሁን ትንሽ ስርዓት መፋለስ እየመጣ ይመስላል። ቅድም ሳሳያችሁ ግን ቅድስተ ቅዱሳኑ አይደለም በሐዲስ ኪዳን ብሉይ ኪዳን ላይ ራሱ መጋረጃ አለው። ቅድስተ ቅዱሳኑን ማየት ራሱ የሚችለው ካህናት ናቸው። መግባት የሚችለው ሊቀ ካህናቱ ነው። እሱ የሚገባ በዓመት አንድ ጊዜ ነው። ለዛውም በወገቡ ላይ ገመድ ታስሮ እና እንደዛ ማለት ነው። ሌላው ነገር በሙሉ ስላለ አሁን ለምንድን ነው አሁን መጋረጃ መደረጉ? አንደኛ የምስጢር ቤት ስለሆነ ነው። የምስጢር ቤት ነው ማለት እንዴት ነው? አሁን እኔ እቃ የምደብቅበትን ቤት ዝም ብዬ አላሳያችሁም። የሆነ አውቶራይዜሽን ሊኖራችሁ ይገባል። እዛ ውስጥ ለመግባት ለማየት አክሰስ ለማድረግ የሆነ ሳም ፎርም ኦፍ አውቶራይዜሽን ግዴታ ነው። ያ ደግሞ እንግዲህ ምድራዊ ነገር ሳይሆን ሰማያዊ ምስጢር የሚከናወንበት ስፍራ ስለሆነ መዘጋቱ ኢዝ ሎጂካል። ከዛ ውጪ መጽሐፍ ቅዱሳዊ መሰረት አለው ወይ? ቅድም ያሳየዋችሁ በብሉይ ኪዳን ያለው ስርዓት እንዳለ ሆኖ ክርስቶስ ለዓለም የሰጠውን ስጋውን ለዓለም አላሳየውም። ልብ ማለት ያስፈልጋል። ለዓለም የተሰጠውን ስጋውን ለዓለም አላሳየውም። ለዓለም የተሰጠው ስጋው የተፈተተው ግን በጨለማ ነው። ማለት ምን ማለት ነው? ክርስቶስ በመስቀል ላይ ሲውል ፀሐይ ጨለማ ሆነች፣ ጨረቃ ደም ለበሰች።
ወወረኔ ደመኮነ የምንለው ማለት ጨረቃም ደም ለበሰች የሚባለው ማለት ነው። ፀሐይ ጸልመ። ስለዚህ አሁን ምንድን ነው ማለት ነው? ይሄ ምንም እንኳን ምስጢሩ ለፍጥረት ሁሉ ቢሆንም የማዳን ስራው ምንም እንኳን ለፍጥረት ሁሉ ቢሆንም ማየቱ ግን ለሁሉም አይደለም ነው። ስለዚህ እያንተ መንጦላየት ምን እናደርጋለን? መጋረጃ እንጥላለን ማለት ነው። መጋረጃ እንጥላለን። መጋረጃው ለምንድን ነው የሚያስፈልገው? ቀራንዮ ላይ ነን። እዛ ቤተክርስቲያኑ ስንገባ ባለፈው ተነጋግረናል። ክሮኖስ ከሚባለው የጊዜ ስርዓት ውስጥ እንወጣለን። ኢንታይርሊ ማለት ነው። ክሮኖስ ከሚባለው የጊዜ ስርዓት ስለምንወጣ እና ካይሮስ ስለምንሆን ቅዳሴ የተገባበት ቀንም ባይ ዲፎልት የአርብ ቀን ስለሚሆን እዛ ቦታ ላይ ደግሞ ክርስቶስ ተሰቅሎ አለ። ምንድን ነው የነበረው? ፀሐይ ጨልሟል። ያንን የፀሐይን መጨለም ለመወከል መንጦላየት ይደረግበታል ማለት ነው። ማለት መጋረጃ ይዘጋል። በቃ ሙሉ በሙሉ መጋረጃው ይዘጋል። ስለዚህ ስጋው ደግሞ በህቡ ይፈተታል ማለት ነው። ከማን የተማርነው ነው? ይሄንን ከራሱ ከክርስቶስ። እንደውም አንዳንድ ቦታ ላይ በነገራችን ላይ እንደዚህ በጣም ጥንታዊ ጽላቶች ያሉበት ቦታ ያው ጽላት ምንና ምን እንደሆነ ትለያላችሁ ብዬ ነው። ጽሌ በነጠላ ጽላት በብዙ ነው። ከእንቁ ምናምን የሚሰሩ ጽሌዎች እንዳይወጡ እራሱ ይደረጋሉ። ብዙ ጊዜ ከቤተ ክርስቲያን ከመቅደስ ከመንበሩ እንዳይነሱ ይደረጋሉ። ምክንያቱም እንደዚህ እየተከፈተ ምናምን ቅዳሴ የሚቀደስ ከሆነ መቅሰፍት ነው በራሱ ላይ የሚያመጣው። ካህኑም ሆነ ያለው ብሎ እዛ እንትን የሚለው ማለት ነው። በጣም አሁን ጥንታዊ ገዳማት ላይ ምናምን ሄዳችሁ ቅዳሴ በጣም ከባድ ነው። ውስጥ በቃ የሚሰማችሁ ስሜት አለ። ልብሰ ተክህኖ ክብድ ይላችኋል ምናምን። ስለዚህ ካህናት በተለይ በጣም ይጨነቃሉ። አሁን አንዳንድ ቦታዎች ለቅዳሴ ሄዳችሁ የምታውቁ ካህናት ልብሰ ተክህኖ ይከብዳል። ሙቀት፣ በጣም ከፍተኛ ሙቀት ይሰማል። በቃ ያ ከምን እየተነሳ ሳይሆን በቃ በጣም ከባድ ነው ማለት እጅግ በጣም ከባድ ነው። ስለዚህ መንጦላየት የምንጥልበት ምክንያት ያ ነው የሚለውን በዚሁ ጀስቲፋይ አድርገን እንድናልፈው። ሁለተኛ ቅድም መምህርም ሲያብራሩ እንደሰማችሁት ምናልባት ከሌሎች አብያተ ክርስቲያናት ጋር በምስጢር አፈጻጸም ደረጃ የተወሰነ ልዩነት ሊኖር ይችላል። አንዳንድ ሰው ይህንን ልዩነት ይዞ አይ እንደው ጭራሹኑ ከእንትን ጋር ከምንድን ነው ይሄ ከእኛ ጋር አብሮ ማሄድ ነው ስርዓታቸው ስለተለያየ ምናምን የሚል ፍልስፍና ውስጥ እንዳይገባ ዕብራውያንን አንዴ ላውጣና ምን ያክል ተመሳሳይ እንደሆነ ደግሞ ባሳይ ደስ ይለኛል። ሰዓት አለኝ አይደለም መምህሬ? እንዳልንዛዛ ዝም ብዬ። ኧረ ችግር የለም። ያሳያው ተለቋል። እሺ ዕብራውያን 9 ነው። ዕብራውያን 9 ፊተኛይቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የምን ዓለም? የዚህ ዓለም የሆነው መቅደስ ነበራት። ፊተኛይቱ የሚላት ብሉይ ኪዳን ነው። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት አለ። አይት ያሉ ይሄ ማለት ነው። ቅድም ያሳየኋችሁ ህብስቱ የሚቀመጥበት ይሄው፣ ዕጣኑ የሚቀመጥበት ይሄው፣ ቅድስተ ቅዱሳኑ ይሄው፣ ታቦቱ ይሄው፣ መጋረጃው ይሄው። ስለዚህ ቅዱስ ጳውሎስ እያወራ ያለው ኤግዞደስን ኮት እያደረገ ነው። ዘጸአት ምዕራፍ 25ን ብታነቡትና ተመልሳችሁ መጣችሁ ዕብራውያን ምዕራፍ 9ን ብታነቡት ኤግዛክትሊ ተመሳሳይ ሆኖ ነው የምታገኙት። ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። እሷስ ይቻት ከመጋረጃ ወዲህ ሆሊ ኦፍ ሆሊስ የምትባለው አርክ ኦፍ ዘ ኮቨናንት ሆሊ ኦፍ ሆሊስ። ስለዚህ ዕብራውያንን ለመረዳት ብሉይ ኪዳን ስርዓቱን ማወቅ ግዴታ ነው። ምክንያቱም የተጻፈው ለሮማውያን አይደለም፣ ለግለሰቦችም አይደለም። ይሄ የዕብራውያን መልእክት
በዕብራዊ ስርዓት ለሚኖሩ ሰዎች የተጻፈ እንደመሆኑ መጠን የዕብራውያንን ስርዓት ማወቅ ግዴታ ነው። ዲስ ዊል ቢ ላይክ ሰይንግ አሁን የሆነ ሰው ግዕዝን ሳልረዳ ቅዳሴ ማርያምን ላዚመው እንደማለት ነው። ለዛውም በዜማ ማለት ነው። አሁን የሰውዬ ምን ሊል ነው? እስኪ እግዚአብሔር ያሳያል። ግዕዝ ሳያውቅ ቅዳሴ ማርያምን እስኪ ላዚመው ሲል ማለት ነው። ጎስ አልቤ ቃለ ሰና የሚለውን እንግዲህ ጎአ ሄድ ምናምን ሊል ይችላል። ጎሳ የሚለውን ማለት ነው። ስለዚህ የተደራሲው ማን ነበር የሚለውን ማወቅ የምስጢሩን ቁልፍ ለማግኘት በጣም ነው የሚያግዘው። ስለዚህ እዚህ ላይ ያለው ስርዓት በሙሉ እዛ ላይ ስለምናገኘው ይህን ከማንበባችን በፊት ዘጸአት 25ን መጀመሪያ ብታነቡት ጥሩ ነው። ከዚያስ ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት በእርሷም ውስጥ መና ያለበት የወርቅ መሶብና የበቀለች አሮን በትር የኪዳኑም ጽላት ነበሩ። ምን ላይ ያየናቸው ናቸው እነዚህ? ዘጸአት ምዕራፍ 25 ከ10 እስከ 22 ድረስ ብትሄዱ ቀጥታ ታገኙታላችሁ። ብቻ ታቦተ ጽዮን ቁጭ ብላ ማለት ነው። ታበርናክሉ ላይ ታገኙታላችሁ። ከዛስ በላይዋም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለ እነዚህም ስለ እያንዳንዳቸው ልንናገር አሁን አንችልም። እሺ፣ ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል አለ። ዘወትር በፊተኛይቱ ድንኳን ይገቡባታል የሚላት ይችኛዋን ነው። ከመንጦላይቱ ሳያልፉ ዘወትር ፍጻሜ አገልግሎት የሚደረገው እዚህኛው ፓርት ላይ ነው። ከታበርናክሉ እዚህኛው ፓርት ላይ መጋረጃውን አልፎ በዓመት አንዴ ብቻ ነው የሚገባው። እሱንም ሊቀ ካህናቱ ነው እንጂ ማንኛውም ካህን መግባት አይችልም። ኦኬ። በሁለተኛቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም አለ ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም አለ። አሁን ደሙ እዚህ ጋር ሊቀ ካህናቱ ሊያማልድ ነው ወይስ ሊያስተስረኝ ነው ወደ ቅድስተ ቅዱሳን የሚገባው? አንዴ ቀላል መልስ መልሱልኝ። ሊያማልድ ነው ወይስ ሊያስተስረኝ ነው ወደ ቅድስተ ቅዱሳን የሚገባው? ሊቀ ካህናቱ ሊያማልድ ነው ወይስ ሊያስተስረኝ ነው? ኮሜንት እየተቆራረጠ ነው እንዴ? ሊያስተስረኝ ሊያማልድ የሚባል እንትኑ ሽታውም የለም። ሊያስተስረኝ ነው። መስዋዕቱም ኃጢአት የሚያስተሰርይ ነው። ካህናቱም ኃጢአት ሊያስተስሪ ነው የሚገባው። ማማለድ ስልጣን የሚፈልግ ነገር አይደለም። በነገራችን ላይ መናገር መቻል በቂ ነው። ለማማለድ መናገር መቻል በቂ ነው። ስለዚህ የሚያቀርበውን ደም ሳይዝ አይገባም ካለ በኋላ ምን ይላል? በሁለተኛቱ ፊተኛቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ኦኬ፣ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ማለት ምንድን ነው? እኛ አሁን ቅዳሴ ላይ ስንገባ ማለት ነው እዚህኛው ከመጋረጃው በፊት ካለው ብቻ ነው የምንቀር ወይስ ክርስቶስ ወደ ቅድስተ ቅዱሳን አንዴ ገብቶ ያንን መስዋዕት ስላቀረበ በክርስቶስ በኩል የመግባት ድፍረት ስላለን ሁላችንም ወደ ውስጥ እንገባለን? መልሱ ሁላችንም እንገባለን ነው። ዕለት ቅዳሴ ስንገባ መቅደሱ ላይ ሳይሆን የምንቀረው ቅድስተ ቅዱሳን ውስጥ ነው የምንገባው። ድሮ የፍየልና የበግ ደም ይዞ በዓመት አንድ ጊዜ ወገቡን ታስሮ መከራውን አይቶ የሚገባው ሰውዬ ዛሬ እኛ ክርስቶስ ገብቶ ስለፈጸማት አንዴ መስዋዕቱን ስለፈጸመው ስለደመደመው ሕጉ ስርዓቱ ስላለቀልን በክርስቶስ የመግባት ድፍረት ስላለን በየዕለቱ ወደ ቅድስተ ቅዱሳን እንገባለን። ለዛውም እንደነሱ የበግና የፍየል ደም ይዘን ሳይሆን መለኮታዊ ደም ለመፈተት መለኮታዊ ስጋ ለመቁረስ እንገባለን ማለት ነው። ቅድም ድፍረት ያሉት ይሄን ይህ ዝም ብሎ የመደፋፈር እንደማን አባቱ ምን ያመጣል የሚል አይነት ነገር አይደለም። ይህም ካለ በኋላ አሁን ምሳሌነቱን ሲያስረዳ ይህም ለአሁኑ ጊዜ ምሳሌ ነው። ቅዱስ ጳውሎስ ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብ የሚሆኑ የስጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም።
ፍጹም ህሊና ሊሰጥ የማይችል መስዋዕት ነው። ለምን ከላይ ምድራዊ ነው፣ በቃ የዚህ ዓለም የሆነው መቅደስ ነበራት ብላን። በዚህ ዓለም መስዋዕት፣ በዚህ ዓለም ክህነት ደግሞ ህሊናን መቀደስ አይቻልም። ህሊናን መቀደስ አይቻልም። ለዛ ነው